ወዳጃችን የደከመ የዛለ አካሌን በሐሳብ ብዛት የናወዘ የፈዘዘ አእምሮዬን ማሳጅ ይሉትን የእሽታ አገልግሎት ተጠቅሜ ዘና አደርጋለሁ ብለው ጎራ ያሉበት ማሳጅ ቤት ሰራተኞች ተንጋሎ የተኛ ደንበኛቸውን ፎጣ ለብሶ በተጋደመበት በትልቅ የስጋ መክተፊያ ቢላዋ እንደ መክተፍ ባለ መልኩ ሲቀጠቅጡት ቢመለከቱ መቼም በሁለት እጆት ግራና ቀኝ ጭንቅላቶትን ይዘው እሪ የሰው ያለህ እያሉ እግሬ አውጭኝ ይላሉ እንጂ ወረፋ ልጠብቅ እንደማይሉ እርግጥ ነው። ምክንያቱም ቢላዋና ገላ ተከባብረው ሲኖሩ እንጂ እንላተም እንጋጭ ቢሉ የሚፈጠረውን ነገር ጠንቅቀው ያውቁታልና ነው። የተሳሰረ አካላችንን ፈታ ዘና ለማድረግ የቢላዋ እሽታን አይነተኛ መላ ሆኖ አግኝተነዋል ያሉ ታይዋናውያን ታዲያ አይደለም አካል ላይ ያሳርፈውት እንዲሁ ባጠገብ አለፍ ቢል እንኳ ሸልቶ ከመጣል የማይመለስ በሚመስል ስለታም የስጋ መክተፊያ አካላቸውን እያስቀጠቀጡ ዘና እንዲል ማድረግ ከጀመሩ አመታትን አስቆጥረዋል። ታይዋናውያኑ ዘና እንዲል ነው በሚል ፊትን ሳይቀር ነው በስለታም ቢላ የሚቀጠቅጡ የሚያስቀጠቅጡት። በታይዋን መዲና ታይፔ የቢላዋ እሽታ አገልግሎትና ስልጠና በሚሰጠው ድርጅቷ ደንበኞቿን ገላቸው ከቢላው ስለት ጋር እንዳይገናኝ ስስ ፎጣ ብቻ አልብሳ በማስተኛት ከባልደረቦቿ ጋር ሆና በስለታም ቢላ በስሱ ስልት የምትጠብቃ ስትወግር የምትውለው ሀሲያኦ ሜፋንግ ይሄንን ያልተለመደ የእሽታ አገልግሎት ላለፉት 13 ዓመታት ስትሰጥ እንደኖረች ትናገራለች። የቢላዋ እሽታ ጥበብ ከ2500 ዓመታት በፊት በሀገረ ቻይና ላይ የተፈጠረ ጥበብ ነው የምትለው ሀሲያኦ እኛ የምንሰጠው አገልግሎት ግን የራሳችን ፈጠራ የሆነ አዲስ የስለታም ቢላዋ እሽታ ነው ትላለች። ሁሉም ነገር የራሱ የሆነ ተቃራኒ አለው። ልክ እንደ ብርሃንና ጨለማ፣ ጥቁርና ነጭ፣ ክፉና ደግ። እናም አንድ ቢላዋ ብቻ ከመጠቀም ይልቅ ተቃራኒዎቹን እንዲወክልልን እኛ ሁለት ቢላዋ ነው የምንጠቀመው። በልዩ ሁኔታ የሚዘጋጁ ካልሆኑ በስተቀር ተራ የኩሽና ቢላዋዎችንም አንጠቀምም የምትለው ሀሲያኦ የቢላዋ እሽታ የሰውነት ሴሎች እንዲታደሱ ያነቃቃል፣ አካልንም ዘና እንዲል ያደርጋል ትላለች። ሰዎች ብዙ ጊዜ ነገሩ ጨዋታ መስሎ ነው የሚታያቸው። ነገር ግን ከሞከሩት በኋላ ተጨባጭ የሆነ ውጤት ሲያገኙበት ስለ ጉዳዩ ለወዳጆቻቸው ሹክ ከማለት አይቦዝኑም ስትልም አክላለች። መጀመሪያ በጣም ፈርቼ ነበር። ምክንያቱም ቢላዋን የማውቀው ስጋን ለመክተፊያ ዶሮን ለመበለቻ ጥቅም ላይ ሲውል ነውና እኔም ተከትፌ እንዳልቀር በሚል በጣም ፈርቼ ነበር። ነገር ግን ከሞከርኩት በኋላ ደህንነቱ የተጠበቀና ምቾት የሚሰጥ መሆኑን ተረድቻለሁ ሲል ነው የቢላዋ እሽታ አገልግሎትን የሞከረ የሀሲያኦ ደንበኛ አስተያየቱን የሰጠው። ሰውነቱ ውስጥ ኤሌክትሪክ እንደሚሄድበት አይነት ስሜት ነው የሚፈጥረው ስትል ስለ ቢላዋ እሽታ አስተያየቷን የሰጠችው ሌላኛዋ የሀሲያኦ ደንበኛ ደግሞ ከእሽታው በኋላ ጥሩ ስሜት ነው የሚሰማኝ። በፊት ጠዋት ስነሳ ትከሻዬ አካባቢ ያመኝ ነበር፣ አሁን ግን ትቶኛል ስትል ነው የተናገረችው። ወዳጃችን በእርግጥ አካልንም መንፈስንም ለማደስ እሽታ የሚሰጠው ጥቅም ምንም የሚያጠያይቅ ባይሆንም ዘና ባይል ጥንቅር ብሎ ይቅር እንጂ ተጋድሞ በስለታም ቢላዋ የመቀጥቀጡ ነገር የሚያስብል ሳይሆን የሚቀር አይመስለንም። እናም ታይዋናውያኑ ሙያተኛ አሺና ታሺዎች ጥንቃቄ ሳይለያቸው የቢላዋ እሽታ አገልግሎትን እየሰጡና እየተጠቀሙ ቢሆንም እርሱ የኛ ወዳጅ ነገሩን አጀብ ብለውበት ከማለፍ በዘለለ ልሞክር ብለው እንዳይነሱ፣ ሳት ብሎ ድንገት ጉዳት ቢከሰት የከፋ ሊሆን ይችላል የሚል መልእክታችንን እነሆ እንላለን።